ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው 12ኛ ክፍል ኢንትራንስ ኤግዛም ለተፈተናችሁ ተማሪዎች በሙሉ ውጤት ካያችሁ በኋላ ደግሞ ምናልባት ቅሬታ ካለባችሁ እንዴት አድርጋችሁ እጃችሁ ላይ ባለው ስልክ የትም መሄድ ሳይጠበቅባችሁ እንዴት ቅሬታ ማቅረብ እንደምትችሉ በዚህ ቪዲዮ ከመጀመሪያው እስከ መጨረሻው ድረስ ላሳያችሁ። ከእናንተ የሚጠበቀው ይህንን ቪዲዮ ለብዙ ተማሪዎች ደርሰው እድሉን እንዲጠቀሙበትና ምናልባት ውጤት ቅሬታ ካለባቸው ይህንን እድል ቢጠቀሙበትና እድላቸውን ቢሞክሩ የሚል ሐሳብ አለኝ። ስለዚህ ቪዲዮ ላይ ካርጉት ለብዙ ተማሪ እንዲደርስ፣ ለቤቱም አዲስ ከሆናችሁ ደግሞ ቤተሰቡን ሰብስክራይብ አድርጉ። ውጤት ካያችሁ በኋላ ምናልባት ቅሬታ ካለባችሁ ቅሬታ እንዴት ማቅረብ እንደምትችሉ በዚህ ቪዲዮ ላሳያችሁ። እንግዲህ ቅሬታ ለማቅረብ ማድረግ ያለባችሁ ነገር ምንድነው? እዚህ ጋር እንደምታዩት ኮምፕሊያንት የምትላለች። ይሄ ማለት ለተማሪ ቅሬታ የሚያቀርብበት ስፍራ ነው። ማንኛውም ተማሪ እዚህ ጋር አድሚሽን ነምበሩን አስገባና ፈርስት ኔሙን አስገብቶ እንዲሁም ደግሞ ቼክ ሪዛልት የሚለውን አይቶ በአጠቃላይ ውጤት ካየ በኋላ ውጤቱ ላይ ምናልባት ስህተት አለበት ወይም ደግሞ ይህ ውጤት ልክ አይደለም ብሎ የሚገምትና ቅሬታ ያለበት ማንኛውም ተማሪ ትምህርት ሚኒስቴር በሰጠው ከ5 እስከ 6 ቀናቶች ውስጥ ቅሬታ ማቅረብ ይቻላል ብሎ በሰጠው እድል መሰረት እናንተም ይህንን አንድ ጊዜ ኮምፕሊያንት የሚለውን አንድ ጊዜ እንዲትነኩታላችሁ። ስለዚህ ክሮምን ክሊክ አድርጋችሁ ከገባችሁ በኋላ ሰርች ታቡ ላይ ምን ብላችሁ ትጽፋላችሁ? https://result.eaes.et ብላችሁ ከጻፋችሁ በኋላ ሰርች ትሉታላችሁ ማለት ነው። እዚህ ጋር ምነግራችሁ በተለያየ ድረገጽ ማየት ይቻላል። ነገር ግን እስከ ቅሬታ ድረስ ፎርማት ያላት ይቺ ድረገጽ ስለሆነች ይቺ ነው የምትጠቀሙ ማለት ነው። ስለዚህ ይህን ከጻፋችሁ በኋላ ሰርች ትሉታላችሁ ማለት ነው። ሰርች ካላችሁት በኋላ በዚህ መልክ ይመጣል። ስለዚህ እንደተለመደው አድሚሽን ካርዳችሁን በትክክል መጻፍ ይኖርባችኋል ማለት ነው። እንደዚህ በትክክል አድሚሽን ካርዳችሁን ከጻፋችሁ በኋላ ታች ደግሞ ፈርስት ኔም አሁንም ስማችሁን በትክክል ታስገቡለታላችሁ ማለት ነው። እንግዲህ ከጻፋችሁ በኋላ ቼክ ሪዛልት ስትሉት ውጤታችሁን ያመጣል ማለት ነው። እንደዚህ ካመጣላችሁ በኋላ ወደታች አካባቢ ስታዩ ቼክ አጌን ሳብሚት ኮምፕላያንት ማይ ኮምፕላያንትስ ፕሪንት ሰርቲፊኬት የሚሉ ነገሮች አሉ። ስለዚህ በዚህ ቪዲዮ አላማችን ቅሬታ ማቅረብ ስለሆነ ሳብሚት ኮምፕላያንት የምትለውን ትጫናላችሁ ማለት ነው። በዚህ መልክ ይመጣል። ስለዚህ ብዙ አይነት ፎርማት አለው። ስለዚህ የእናንተ ችግር የሆነውን አይታችሁ እዚህ ክሊክ አድርጋችሁ መጠየቅ ትችላላችሁ ማለት ነው። ለምሳሌ የመጀመሪያው ኖ ሪዛልት ይላል። ስለዚህ ልክ እንደዚህ አድሚሽን ነምበራችሁንና ስማችሁን አስገብታችሁ ቼክ ስትሉት ምንም አይነት ውጤት የማያሳያችሁ ከሆነ ኖ ሪዛልት የሚለውን ቼክ አድርጋችሁ ውጤቴ አልመጣም፣ ምንም አይነት ውጤት ሊያሳየኝ አልቻለም ብላችሁ ስትጽፉለት ለዚህ መጨረሻ ላይ እንደምታዩት ሪቪው የምትለው አክቲቭ ትሆናለች። እሷን አንድ ጊዜ ተጭናችሁ መጠየቅ ትችላላችሁ ማለት ነው። አሁንም በሁለተኛው ሎው ሪዛልት ይላል። ልክ ውጤታችሁን ስታዩ በጣም ከቀነሰ ወይም ያልጠበቃችሁት ውጤት ከሆነባችሁ አሁንም ኖ ሪዛልት የሚለውን ተጭናችሁ መጠየቅ ትችላላችሁ። ለምሳሌ ሰሞኑን በፊዚክስ እና በኢኮኖሚክስ ትንሽ ችግር ነበር እንደምታስተውሱት። ስለዚህ ለምሳሌ ይሄ ውጤት የኔ አይደለም፣ የኔ ውጤት ከዚህ በላይ ነው ብላችሁ ስትጽፉለት አሁንም ሪቪው አክቲቭ ይሆናል። አክቲቭ ሲሆንላችሁ ክሊክ አድርጋችሁ መጠየቅ ትችላላችሁ ማለት ነው። አሁንም እዚህ ጋር ወደታች ስትሄዱ ሴክስ ዳታ ኮሬክሽን ይላል። አሁንም የጾታ ችግር ካጋጠማችሁ ለምሳሌ ሴት ኖራችሁ ወንድ ወይም ወንድ ኖራችሁ ሴት ከተባላችሁ አሁንም ይሄን ክሊክ በማድረግ መጠየቅ ትችላላችሁ። አሁንም ሳይት ዳታ ኮሬክሽን ይላል። አሁንም የእይታ ችግር አጋጥሟችሁ ከሆነ እዚህ ጋር ገብታችሁ ነው መጠየቅ የምትችሉት። ለምሳሌ የሳይት ችግር ኑሮባችሁ ኖርማል ከተባላችሁ ወይም ኖርማል ኑራችሁ የሳይት ችግር አለባችሁ ከተባላችሁ እዚህ ጋር ገብታችሁ ማስተካከል ትችላላችሁ ማለት ነው። የመጨረሻው ደግሞ ኤጅ ዳታ ኮሬክሽን ይላል። አሁንም የእድሜ ችግር ካለባችሁ እዚህ ጋር ታስተካክላላችሁ። አሁንም የመጨረሻዎቹ ስትሪም ኮሬክሽን ይላል። ስትሪም ማለት ደግሞ ናቹራል ኑራችሁ ሶሻል ወይም ሶሻል ኑራችሁ ናቹራል ከተባላችሁ አሁንም እዚህ ጋር ክሊክ በማድረግ አስተያየታችሁን ጽፋችሁ ትችላላችሁ። እንዲሁም የመጨረሻው የስም ችግር ካጋጠማችሁ አሁንም ስሜ ይሄ ነው ከሊ አልባልም እንደዚህ ሆኖ መጣብኝ ብላችሁ ስማችሁን በትክክል ኮሬክት ሊሆን የፈለጋችሁትን ስም ታስገቡለታላችሁ ማለት ነው። አሁንም የፎቶ ችግር ካጋጠማችሁ ወይም የሌላ ሰው ፎቶ አድርጎ ካመጣባችሁ የራሳችሁን ፎቶ በማስገባት ይሄ የኔ አይደለም ብላችሁ መጠየቅ ትችላላችሁ። አይ ሆፕ ይሄ ቪዲዮ እጅግ እንደሚጠቅማችሁና ቅሬታችሁን እንደሚፈታላችሁ አልጠራጠርም። ስለሚጠቅማችሁ ደግሞ ሌሎችን እንደሚጠቅም ካመናችሁበት ለሌሎች እንዲደርስ ሼር እንዲሁም ኮሜንት ማድረጋችሁን እንዳትረሱ። አሁንም በሌላ ጠቃሚ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ ቻው።